መርካቶ ቃለ መግዛት ላሰባችሁ ጥቆማ ሶስት ዋና ዋና ቦታዎች። ሶስተኛ የነጠላ ጫማ ቢዝነስን ለመጀመር ላሰባችሁ ባለፈው እንግዲህ የሌዘር ነጠላ ጫማዎች የሚገኙበት ቦታ ጠቁሚያችሁ ነበር። ዛሬ ደግሞ የፈለጋችሁትን የነጠላ ጫማ አይነት በብዛት የምታገኙበትን ቦታ እጠቁማችኋለሁ። ቦታው እንግዲህ መርካቶ የሸማተራ በጀርባ በኩል ታገኛላችሁ። በርካታ ሱቆች አሉ። እዛ ሄዳችሁ የምትፈልጉትን ነጠላ ጫማ መግዛት ትችላላችሁ። በፍሬም በብዛትም ይሸጣሉ። ሁለተኛ የተለያዩ ቅመማ ቅመማትን መግዛት ለምትፈልጉ ሰዎች እንግዲህ በብዛት ለምትፈልጉት ለገበያም ሆነ እንዲሁም ደግሞ ለቤታችሁ እዛው አሁንም ሸማተራ ወረድ እንዳላችሁ ነባር ህንፃም ይባላል የተቃጠለው ማለት ነው። ከሱ አጠገብ በርካታ የቅመማ ቅመም መሸጫ አለ። ሰፈሩም እንግዲህ ቅመም ተራ ይባላል። እዛ ሄዳችሁ የምትፈልጉትን ቅመም መግዛት ትችላላችሁ። ቪዲዮን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች እንድጠቁማቸው የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። በአንደኛ ደረጃ እንግዲህ የተለያዩ የጽዳት እቃዎችን በጠየቃችሁ መሰረት የት እንደምታገኙ እነግራችኋለሁ ማለት ነው። ተወከል የገበያ ማዕከል ላይ እዛ ሲዳሞ ተራ አለፍ እንዳላችሁ ማለት ነው ታውቁታላችሁ ብዬ አስባለሁ። እዛ ግራውንድ ላይ ሄዳችሁ የምትፈልጉትን የጽዳት ዕቃ መግዛት ትችላላችሁ።